ተነሱ በቃ እንጂ ተነሽ እንጂ አንቺ ነሽ ተለምነሳት ያለብሽ ኒታ ራዋጋኔ ምን አገባኝ በኋላ ትሯሯጣላችሁ። I'm back. አሁን ስንሰምሰላችሁ 4:27 ይላል እና እንግሊዘኛ ፈተና ነበር አሁን እና ምን ልበላችሁ ደስ አይልም። I don't know እንዴት ኤክስፕሌን እንደማደርገው ግን ምንም አሪፍ አልነበረም። የኢንትራንስ በስንት ጣሙ ከምር የኢንትራንስ ቀሎ የሰሩት ይሄ ከሰላው ቻው በጣም እንዴት ነበር ግን አትሳቂ ሎጂክ ራሱ ካድላ ታይ ያሳላልሽ እንዲዳ ምሳም ተብለው አሁን እንብላና ከዛ እንሂድ ወደ ላይብረሪ ወይ እዛው እናንብብ ካፌው ጋር ደስ ይላል አስተማሪዎቹ ጋር እኔ እንጃ እንውጣ ሐዋሳ ከገባችሁ እዚህ ቤት መታችሁ ግን በየቀኑ አትችሉም ገንዘብ አቅም ወደ ዶርማሌ ድምብላ ምትፈተንበት ብሎክ ላይ ቁጭ ብለናል። ለፈተናዬ ነው ያክል ጓግታለች። የቱ ጋር ነሽ? እየታየኝ አይደለም በዚህ የሽሮ አፍቃሪ ጋይስ አሁን 3:45 ይላል እና ከአንትሮፖሎጂ ፈተና ነው የወጡት። ፈተናዎቹ በጣም ግራ የሚያጋቡ ናቸው። ቻይሉ ነው እና አሁን ላይብረሪ ልሄድ ነው። በጣም ደብሮኛል አክቹሊ በጣም ባላነብንም ነገር ባላረግ ደስ ይለኛል። በቃ ፈተናው በጣም እያስጠላኝ ነው። ምንድበላችሁ መልሱ ትሮፎርስ ማለት ነው ይመስላል ፎርስም ይመስላል። ቹዞቹ ወይ ሁለቱ መልስ ይመስላሉ ወይ ሁሉም መልስ ይመስላል። ዲኦል ሳይኖር ነገ ኢመርጂንግ ነው። እሱን
እንዲሆኝ መውጣት አልፈልግም። ከዛ ከነጎሪያ ፊዚክስ ከዛ ማትስ እኔ እነሱ ራሱ እግዚአብሔር ይወቅ I have to read በጣም ጥያቄ መስራት አለብኝ። እንውጣ በቃ ቦርሴን አዘጋጅቻለሁ። ቦርሶስ መክሰስ ነው በቃ ይዤ የሚሄደውን ነገር ከዛ መውጣት ነው። ጋይስ አሁን ማለት ነው ሰዓቱ 6:25 ነው። ከላይብረሪ ወጥቼ ኮምፕሌክስ ጋር ያለው ኤቲኤም ሄጄ ገንዘብ አውጥቼ አሁን ምሳ ለመብላት እየሄድኩ ነው። ላይብረሪ ሆዴ ሲንጫጫ ነበር። ወጣሁኝ። ከዛ እዛው በልቼ የአስተማሪዎች ካፌ አለ እዛ በልቼ እዛው ቆይቼ ነው ከዛ ወደ ዶርም ለመሄድ ያሰብኩት። አሁን ፀሐዩ የገደለኝ ነው። ልሂድ ሰው ነው የመጣ ነው። Hi guys. አሁን where's my phone? አንድ ሰዓት ይሆናል እስካሁን ድረስ። አንድ ሰዓት ከ8 ይላል። አሁን ከላይብረሪ መጥቶት ቅድም ምግብ በልቼ ከዛ ዶርም መጥቼ ተኛው። ከዛ 10 ሰዓት ላይ ተነሳሁኝ። ከዛ እዚህ ለማንበብ ሞከርኩ። ከዛ ኮንሰንትሬት ማድረግ አልቻልኩም ዶርምም ስለነበሩ ወጣሁኝና ላይብረሪ ሄድኩ። አሁን መጣሁ። ከዛ ጨርሻለሁ ማንበቡን ምናምን ነገር። አሁን ጥያቄ መስራት ነው የቀረኝ። እሱን ደግሞ መጣሁ ቢካዝ ማንንም አይኖርም አሁን ዶርም ውስጥ። ለዛ ደግሞ እንትን እያሉ በቃ ልጆች የተንቀሳቀሱ ምናምን አቴንሽን ይወስዳል። በጣም አይደለም ግን ላይክ ፉሊ ፎከስድ ማድረግ አልቻልኩኝም ነበር። ግን አንብቤ ጨርሻለሁ። ስለዚህ መጥቼ ማንም ስለሌለ ጥያቄ ፒስፉሊ እሰራለሁ ብዬ መጣሁ። ኢነርጂ ድሪንክ ገዛሁኝ። በጣም ቢቀዘቅዝ ደስ ይለኝ ነበር ግን ትንሽ ነው የቀዘቀዘችው። አሁን ወደ ጥያቄው ለመግባት ለእናንተ ሙሪ ያላብዛባችሁ 2 ደቂቃ ሆነ እያወሩ ሲቆረጥ ስንት እንደሚሆን አይዱን ነው። ይሄን ባትሪ ሎ እያለ ነው ልዘጋው። ሃይ ጋይስ ዛሬ አርብ ነው ማለት ሐሙስ ነው። ትላንት አልቀረስኩኝም። ትላንት አክቹሊ ደስ ብሎኝ አይደለም ያሳለፍኩት። ፈተናው በጣም አሪፍ ነበር፣ እግዚአብሔር ይመስገን በጣም አሪፍ ነበረ። ግን ከፈተና በኋላ ከሰዓት ምናምን ደስት ጥሩ ስሜት ላይ ስላልነበርኩኝ ቤት መጥቼ ነበረ። ከዛ ቤት መጥቼ ትንሽ ለማንበብ ሞከርኩኝ። ከዛ ወደ ማታ አካባቢ በቃ ሊመሽ ሲል 12 ሰዓት ምናምን ወጣሁኝ። ከዛ ገስዋት ከቤቴ እስከ መናሪያ በእግር ነው የሄድኩት። የሁለት ታክሲ መንገድ በእግር ተራመጄ 2 ሰዓት ሊሆን ሲል ገባሁኝ ማለት ነው ካምፓስ። ከዛ አነበብኩኝ። አላነበብኩም፣ ቀጥታ ነው የተኛሁት። ከዛ ማታ 9 ሰዓት ተነሳው። ይኸው አለው ፊዚክስ ነበረ ዛሬ ተፈተነውና በጣም ነበር የሚያስጠላው። በጣም እኔ ብቻ አላቅም ሚድ እኔ አልሰራውም። ብቻ ደስ አይልም። ለፋይናል በደንብ መዘጋጀት ነው ያለኝ ብቸኛ አማራጭ። አሁን ማትስ ነው የቀረው፣ እሱን እያነበብኩኝ ነው። ትንሽ እናንብብና መክሰስ እንበላለን።
ኩፍ አልበላ ቤት ወይዜ ማንም የለም ቤት እንጠብቅ ተተውኝ ይሏል ሁሉ እዛ አንድ ሰው እስኪመጣ ጠብቅና ሲመጡ ሄዳለሁ